በዚህ ተንባላ ሁላችሁ ከጌታ ኢየሱስ ስለ ይቅርታ ተናገረ። ሶስት ደረጃዎችን ሰጠ። ወንድም ቢበድልህ ሂድና የዞርክባው ወይም ደግሞ ለሰዎች ሁሉ ተናገር አይደለም ያለው። ነገር ግን አንተና እሱ ብቻ ማንንም ሰው ሳይሰማ አንተና እሱ ብቻ ሆናችሁ እንድትነጋገሩ ጥራ። ባይሰማ አንድ ወይም ሁለት ሰዎች እግዚአብሔር ሰዎችን ይሰጥና እነሱ በመካከላችሁ ይፍረዱ፣ ያነጋግሯቸው። እነሱም ባይሰማ ለቤተ ክርስቲያን ንገራት። ቤተ ክርስቲያን የመጨረሻው ትልቁ ስልጣን ያላት እሷ ስለሆነች በምድር ላይ እሷን ባይሰማ እንደ አረመኔ ይሁንልህ ይላል። ነገር ግን ብዙ ክርስቲያኖች ይህን ነገር በደንብ እንደሚገባ የምንጠቀምበት አይመስለኝም። ጃ አንጠቀምም። እንዲሁ በቃ ስንጣላ እናኮርፋለን። ለሰው ሄደን ስናዩ ፊታችንን እናዞራለን። አሁን የተናገረው ስለ ይቅርታ ነው። በይቅርታ ነው ሁለት መሆን የሚቻለው። ሁለት ሆናችሁ ተስማምታችሁ በሰማይ የምታስሩት በምድር የታሰረ ይሆናል። በምድር ላይ እየሰራ ያለ የአጋንንትና የርኩሳን መናፍስት አሰራር በትዳር ውስጥ እየገባ በህይወት ውስጥ እየገባ በአገልግሎት ውስጥ እየገባ የሚያስቸግረው መታሰር የሚችለው ሁለት አንድ ልብና አንድ ሐሳብ ባላቸው ሰዎች እንደሆነ ይናገራል። በሁለተኛው ደግሞ በምድር ላይ ሁለት ሆናችሁ ተስማምታችሁ የምትፈቱት እየተፈታ ይሆናል። ዛሬ በአካባቢያችን በሥራ ቦታ በቤተ ክርስቲያን ይሁን ብዙ ሰዎች ታስረው ይመላለሳሉ በተለያየ ስራት። ግማሾቹ በበሽታ ታስረዋል፣ ግማሾቹ በጥላቻ ታስረዋል፣ ግማሾቹ በፍርሃት ታስረዋል፣ በተለያየ ነገር ታስረው ይመላለሱ አሉ። እነዚህ ሁሉ እንድንፈታቸው የሚጠብቁት እኛን ነው። የተስማሙ ሁለት ሰዎችን ነው የሚጠብቁት። ቃሉ እንደሚናገረው ሁለት ሰዎች ተስማምተው ቢፈቱ ደግሞ የተፈታ ይሆናል ይላል። ሶስተኛ ደግሞ ከእናንተ ሁለት በምንም ነገር ተስማምተው ቢጸልዩ ከአባቴ ዘንድ ይደረግላቸዋል፣ መልስ ይመጣላቸዋል ይላል። ትልቅ ስልጣን፣ የማሰር ስልጣን፣ የመፍታት ስልጣን፣ እንደገና ደግሞ ጸሎት የሚመለስበትን ነገር ሁሉ
ተናገረ። በሶስተኛ ደግሞ ሁለትም ወይም ሶስት ሆናችሁ በስምምነት በአንድነት ስትቀመጡ እኔ ከናንተ ጋር እሆናለሁ፣ በዛ እገኛለሁ። ፕሬዘንሴ እዛ ይሆናል። የእግዚአብሔር ፕሬዘንስ ካለ ነፃነት አለ። የእግዚአብሔር ፕሬዘንስ ካለ መፈታት አለ። የእግዚአብሔር ፕሬዘንስ ካለ ደስታ አለ። There is a fullness of joy in thy presence ይላል። ደስታ አለ፣ ረፍት አለ፣ መረጋጋት አለ፣ ሁሉን ነገር ማግኘት አለ። ስለዚህ እነዚህ ሁሉ በረከቶች እንዳሉ ያያል። ምክንያቱም በመጀመሪያ ስለ አንድነት ተናግሮ ሁለተኛ ደግሞ በአንድነት ስለሚገኘው በረከቶች አራት በረከቶች ሲናገር እናያለን። ይሄንን ሲሰማ ጴጥሮስ ይሄ በጣም ጥሩ ነገር ያለበት ነገር፣ ስለዚህ ምናልባትም 7 ጊዜ ይቅር ያለው ሰው ሊኖር ይችላል እና ይሄ እንዳይቀርብኝ ጌታ ልጠይቀው ብሎ ሄዶ ጌታ ሆይ ወደ ቢበድል ነገር አይደለም። ነገር ግን በእግዚአብሔር ቤት መንገዱ ሌላ መንገድ ምንም ነገር የለም። ይሄው ነው መንገዱ። በተለይ በአገልግሎት ላይ ስትሆኑ ብዙ በክርስትና ሕይወት ብዙ ጊዜ የሚያጋጥማችሁ ፈተና የምንድነው የምትሉት? ከወንድሞቻችሁ የሚመጣ ነው ነገር ነው። ልባችሁን የሚያቆስል ውስጣችሁን የሚያደማ። እኔ አንድ ሰሞን በጣም በወንድሞቼ ተጎዳሁ። በአንድ ሰው በሁለት ሰው አይደለም፣ በብዙዎች። ልጅ ሆኜ ድሮ በጣም ማለት በጣም ክርስቲያንም አልነበርኩም፣ በጣም ወጣት ነኝና ናስር አንድ ነገር ሲናገር ሰማው። በዚህ በስድስቱ ቀን ጦርነት የእስራኤል ጦርነት በነበረ ጊዜ ልቤ ደማ ሲል ሰማው። ልቤ ደማል እንዴት ነው የሚደማው ብዬ በቃ በዚያን ጊዜ ልቤ ውስጥ ቀርቶ ነበር ይሄ ልቤ ደማ የሚለው ነገር ምን እንደሆነ። በርግጥ ግን በዚህ ጊዜ ኤክስፒሪየንስ አደረኩት። ልብ ለካ ይደማል። በዛ ሐዘን እኔ ጌታን ካገኘው ጊዜ ጀምሮ ሁሉ ጊዜ 4 o'clock እነሳለሁ። ጧት 4 AM ለጸሎት ልምዴ ነው። አንዳንዴም ከዛ በፊት ግን ከ4 አላልፍም። ለጸሎት ግን ቁጭ ብዬ የምናገረው ነገር ምንድነው? እከሌን ምን አደረኩት? እከሌንስ ምን አደረኩት? እከሌን ምን አደረኩት እያልኩኝ ቁጭ ብዬ በዚሁ ሰዓቱ ያልፍልኛል። አንድ ቀን እንደለማሪ ተነስቼ እከሌን ምን አደረኩት ስል ጌታ ምን አለኝ? ኢዮብ ለወዳጆቹ ጠላት ለሆኑበት ወዳጆቹ ምን አደረገ አለኝ። ጸለየላቸው አልኩት። ሂድ አንተም እንደሱ አድርጋለህ። ተንበርክኬ ስለነሱ ለመጸለይ ሞከርኩ። የጸሎት ብዙ አይነት ጸሎት ጸልያለሁ። ከባድ ጸሎት አለ ብትሉት የመጨረሻ ከባድ ጸሎት ካፋችሁ መውጣት እምቢ የሚል የሚተናነቃችሁ ቢኖር ለምትጠሉት ሰው መጸለይ ነው። ከዛም እንደምንም ብዬ ጸለይኩና ኮምፒውተሬን ከፈት ሳደርገው ማጠናው በሱ ነው መጽሐፍ ቅዱስ። ነገር ግን እንትኑን አላወጣሁም ገና መክፈቴ ነው። እንዲከፈት ሳደርግ በሙሉ ስክሪኑን የሞላው በትልቅ ፎንት በእንግሊዝኛ ኢዮብም ለወዳጆቹ ጸለየ ምርኮም ተመለሰለት የሚል። ደነገጥኩ፣ በጣም ተንቀጠቀጥኩ። ምክንያቱም እግዚአብሔር ከዚህ የበለጠ በምን ይናገረኝ? አሁን ተንበርክኬ መጸለይ ጀመርኩ። ኤቭሪዴይ የራሴን ትቼ ስለነሱ ብቻ ነው የምጸልየው። አሁን የምጸልየው ነገር በትግል መሆኑ ቀርና በመንፈስ እየሆንኩኝ በእንባ በለቅሶ መጸለይ ጀመርኩ። እነሱ እኮ ባይረዱ ነው እኔን ወንድማቸውን እንደዚህ ያደረጉት። ስለዚህ እግዚአብሔር ወይ እባክህ አስባቸው፣ እርዳቸው እያልኩ በቃ በጣም እያለቀስኩ መጸለይ ሲጀምር ያ በውስጤ የነበረው ጥላቻና ሐዘን ሁሉ ከውስጤ ውልቅ ብሎ ወጣ። አሁን በሁለተኛው አንድ ውሳኔ ወሰንኩኝ። አሁን በእነሱ ላይ ምንም ነገር የለኝም፣ ከውስጤ ወጥተዋል።
ነገር ግን ከማንም ሰው ጋር ምንም አይነት ግንኙነት እንዳላደርግ ምክንያቱም የተጎዳሁት በዚህ ስለሆነ በህይወቴ ላይ አጥር ማድረግ አለብኝ። እግዚአብሔር ብዙ አገልግሎት ሰጥቶኛል። እዚህም አገለግላለሁ፣ ኢትዮጵያም አገለግላለሁ፣ አውሮፓም አፍሪካም በየቦታው አገለግላለሁ። ስለዚህ አገልግሎቴን ይዤ ቁጭ እላለሁ። በቃ ጌታ ከሰጠኝ ወንድሞቼ ጋር እዚሁ ከቤተ ክርስቲያን ካሉ ፓስተሮቼ ጋር እንደዚሁ ከሽማግሌዎች ጋር አገለግላለሁ እንጂ ሌላ ወደዛ ወደ ውጭ አልወጣም የሚለውን ነገር አድርጌ አጥሬ ቁጭ አልኩ። ከዛ ከአንድ ወር በፊት አንድ ወንድም እግዚአብሔር ይናገራል በዚህ በዲሲ እና በሜሪላንድ በቨርጂኒያ ያሉትን ፓስተሮች በሙሉ ሰብስበን የንስሐና የእርቅ ጊዜ አድርጋለኝ። ሰማውና ዝም አልኩት፣ አልተቀበልኩም። ምክንያቱም እንዲህ አይነቱ ትንቢት ቀላል ነው መቼም የሚታይ ነገር ስለሆነ። ከዛ አርብ ነው ይሄንን ያለኝ። ማክሰኞ ደግሞ ከአንድ ሰው ጋር ቀጠሮ ነበርኝ። ሁሉ ጊዜ ላገኝ ይፈልጋለሁ እያለ ተሳክቶልኝ ያን ቀን አልኩት። እሱም ያ አርብ የነገረኝ ሁለቱ አይተዋወቁም። አንዱ ከአዲስ አበባ የመጣ ሰው ነው፣ አንዱ እዚህ የሚኖር ሰው ነው። ቃል በቃል ያንኑ ተናገረ። አሁንም አልተቀበልኩም። እግዚአብሔር እኔን በብዙ ነገር ይናገረኛል፣ ከፈለገ ይናገረኛል። የማትፈልጉት ነገር ሲሆን ልባችሁን ልከኛ ታረጋ። ከዛ አንድ ጊዜ ስጸልይ ጌታ እንደዚህ አለኝ፣ የኔን ፐርፌክት ፕላን ከፈለግ፣ ፍጹም የሆነውን ፈቃዴን ከፈለግ ሌላ አማራጭ የለም። እነዚህን ሰዎች መሰብሰብ አለብህ። በፍቅር አልተመላለስክም አለኝ። ምክንያቱም የፍቅር ባህሪ አንደኛው ምንድነው? የራሱን አይፈልግም። አንተ የራስህን ስም ፈልገሃል። ስሜን አጠፉት፣ እንዲያደርጉት ቤተ ክርስቲያኔን ብለሃል። የኔ ቤተ ክርስቲያን ምእመኖቼን ወሰዱ፣ እንዲያደርጉ ብለሃል። የሁሉ የራስህን ስለምትፈልግ ነው። ስለዚህ ፍቅር የራሱን አይፈልግም። ሁለተኛ ፍቅር በደልን አይቆጥርም። አንተ ቁጭ ብለህ የምትቆጥረው በደል ነው አለኝ። ከሌ እንዲህ አረገኝ። በፍቅር አልተመላለስክም ማለት ነው። ያን ጊዜ ወደ ራሴ ተመለስኩ። እግዚአብሔር ስም የተመሰገነ ይሁን። ታውቃላችሁ፣ እግዚአብሔር ይባረክ። አሜን። እግዚአብሔር የሚገስጸው ሰው ብፁዕ ነው፣ የተባረከ ሰው ነው። እግዚአብሔር የማይገስጸው ሰው ወዮለት። ከዛ በኋላ ወዲያውኑ አንዳንዶቹን ላያቸው እንኳን አልፈልግም። አንዳንድ ጊዜ ትዝ ይለኛል ወደ ሱቅ ምናምን አንደኛውን አየሁትና እንደዛ የፈለኩትን ነገር ትቼ አልፌ ሄድኩኝ። አሁን ግን እያንዳንዳቸውን እየጠራሁኝ አንዳንዶቹን ምሳ እየጋበዝኩኝ። ሃሌሉያ! ክብር ለኢየሱስ ይሁን። እግዚአብሔር ይባረክ። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ራሴን ዝቅ አድርጌ ያው የነግራቸዋለሁ። የምነግራቸው እኔ ለመወቃቀስ አልመጣሁም። ይሄ የኔም ሐሳብ አልነበረም፣ እግዚአብሔር ሐሳብ ነው። እኔ ለዘላለም ከእናንተ ጋር ምንም እንትን አልነበረኝም። ግን እግዚአብሔር ተናግሮኛል በፍቅር እንዳልተመላለስኩ። አሁን እኔ የመጣሁት ይቅርታ ለመጠየቅ እንጂ ይቅርታ ለመጠየቅ አይደለም። ሃሌሉያ! እግዚአብሔር ይባረክ። ክብር ለኢየሱስ ይሁን። ክብር ለንጉሥ ይሁን። ክብር ለንጉሥ ይሁን። ሃሌሉያ! እግዚአብሔር ይባረክ። ክብር ለንጉሥ ይሁን። ክብር ለኢየሱስ ይሁን። ክብር ለጌታ ይሁን። እግዚአብሔር ሆይ ስም ይባረክ። ክብር ለእግዚአብሔር ይሁን። እና አንድም ሰው ሳይቀር ሁሉንም አናገርኳቸው። ፓስተር ዳንኤል ብቻ ወደ ኢትዮጵያ መሄድ ስላለበት እሱም ጋር ተገናኝተን እኔ አልኖርም፣ ነገር ግን ሐሳቡ በጣም ጥሩ ነው፣ በሚቀጥለው ስብሰባችሁ እገኛለሁ ብሎ እሱ ሲቀር አንድ ሌላ ሰው ሲቀር በስተቀር በሙሉ የጠራዋቸው መጡ።
እና በአንድነት ሃሌሉያ ሜሪያት ሆቴል እግዚአብሔር ይባርካታና የለችም ዛሬ ሀኒ አዘጋጅታልኝ ነበር እና እዛ ተገናኝተን ከጠዋቱ 4 ሰዓት ወይም ደግሞ 10 AM የጀመርን 3 PM በግድ እንወጣለን። ክብር ለኢየሱስ፣ ክብር ለእግዚአብሔር። አሁን ለቀጣዩ ደግሞ አሁን ኮሚቴ ተመረጠ። 5 ሰዎች እኔን ቼርማን አደረጉኝ እና የፊታችን ሮብ የመጀመሪያውን ስብሰባ በዚህ ቤተክርስቲያን እናደርጋለን። እግዚአብሔር ክብር ለእግዚአብሔር፣ ክብር ለእግዚአብሔር፣ ክብር ለእግዚአብሔር፣ ክብር ለስሙ ይሁን። ሃሌሉያ 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 ሃሌሉያ። እግዚአብሔር ሆይ ስም ይባረክ፣ ስም ይባረክ፣ ስም ይባረክ፣ ስም ይባረክ። እግዚአብሔር ይባረክ፣ ይባረክ። እግዚአብሔር የተመሰገነ ይሁን። እና ከዚህ በኋላ እንግዲህ እየተነጋገርን አንድነት የምናደርገውን ነገር እየተመካከርን እናደርጋለን። እግዚአብሔር እንዲህ አድርጎ እኔን ፈታኝ እላቸዋለሁ። ክብር ለስሙ ይሁን። እግዚአብሔር ይባረክ። ጌታ የተመሰገነ ይሁን። ወደ መልእክቴ ልመለስና አሁን ስለዚህ መንግሥተ ሰማያት ባሮቹን ሊቆጣጠር የወደደን መንግሥት መስላለች። መቆጣጠርም በጀመረ ጊዜ እልፍ መክሊት ዕዳ ያለበትን አንድ ሰው ወደ እርሱ አመጡ። የሚከፍለውም ቢያጣ እርሱና ሚስቱ ልጆቹም ያለውም ሁሉ እንዲሸጥና ዕዳው እንዲከፈል ንጉሡ አንዱን አገኘና ዕዳህን ክፈለኝ ብሎ ያዘና አነቀው። ስለዚህ ባልንጀራውን ባሪያ ወድቆ ታገሰኝ ሁሉንም እስክከፍል ሁሉ ብሎ ለመነው። እርሱ ግን አልወደደም። ግን ዕዳውን እስኪከፍል ድረስ በወህኒ አኖረው። ባሮቹም የሆኑ እና ሲመለከት ዕዳውን ያልከፈለ ሰው አገኘ። ብዙ ዕዳ ያለበት ያን ሰው አመጣው፣ ክፈል አለው። እሱ ግን መክፈል የሚችል ሁኔታ አይደለም። ስለዚህ ለመነው። ሲለምነው ንጉሡ አዘነለትና ተወው ይላል። እኔና እናንተ ባለ ዕዳዎች ነበርን፣ ኃጢአተኞች ነበርን። ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል፣ አንድስ እንኳን አልተገኘም ይላል መጽሐፍ ቅዱስ። እኛ ከፍጥረታችን የቁጣ ልጆች ነበርን፣ መልካም ነገር አልተገኘብንም። እንደ በደላችንና እንደ ኃጢአታችን ቢደረግብን ኖሮ የኔና የናንተ የዘላለም መኖሪያ የእሳት ባህር ነው። ነገር አዘነልን። አዝኖ ደግሞ ግድ የለም በፊት ትሞታላችሁ ብዬ ነበረ፣ አሁን ግን በሕይወት ትኖራላችሁ አላለም። ምክንያቱም ትሞታላችሁ ካለ እግዚአብሔር ትሞታላችሁ ነው። ግን ሞታችንን እንዲሞት ኃጢአታችንን እንዲሸከም በደላችንን እንዲወስድ በደሙ እንዲያነጻንና እንዲቀድሰን አንድ ልጁን የሚወደውን አሳልፎ ሰጠ። ስለዚህ አያችሁ፣ ይቅርታ በቀላል የተገኘ ነገር አይደለም። ለኔና ለናንተ ይቅርታ ለመስጠት እግዚአብሔር ከባድ ዋጋ ነው የከፈለው። ልጁን ነው የሰጠው። ኢየሱስ ክርስቶስ ለኔና ለናንተ ይቅርታ ለመስጠት ደሙን ያፈሰሰው በቀላሉ አይደለም። በብዙ ጭንቀት፣ በብዙ መከራ፣ በብዙ መንገላታት ነው። ከዛ ወጣና ሌላውን ጓደኛው ታሪኩን ስናይ ምን አይነት ሰው ነው ልንል እንችላለን። believe me እኔና እናንተ የምናርቀው በየቀኑ ይሄንን
እግዚአብሔር ማስተዋል ከሰጠን በየቀኑ የምናደርገው ይሄንን ነው። ይሄ ሰው ራሱን አዋርዶ እባክህ ይቅር በለኝ፣ ጊዜ ስጠኝ፣ እኔ ከፍልሃለሁ ሁሉንም፣ እቺን 1 ብር እባክህን ይቅር በለኝና ማለት ጊዜ ስጠኝና ልክፈል ሲለው አልወደደም። ነገር ግን እስር ቤት ውስጥ አስገባው ጣል። ይሄ ሰው አንደኛ የተደረገለትን ምህረት አላስተዋለም። እንደ ቀላል አድርጎ ነው የወሰደው። ዛሬ ታውቃላችሁ ክርስትና እኮ በጣም ቀላል የሚሆንባቸው ለብዙ ሰዎች ምን እንደሆነ ታውቃላችሁ? ዋጋ ስላልከፈሉበት። አንዳንዴ ግርም ይለኛል። እዚህ አሁን መጽሔት ምናምን አለ በነፃው ሰማይውስጥም ዘጥሎ ነው የሚሄደው። እስቲ አንዳንድ ብር እየከፈላችሁ ቢባል ሰው ይዞ ይሄዳል። ተስት ያልከፈለበትን ሰው ምንም ነገር በቃ እንደምንም አይቆጥረውም። እኛ አንክፈል እንጂ ጌታ ኢየሱስ ግን ትልቅ ዋጋ ከፍሎበታል። በጣም እጅግ ትልቅ ዋጋ ከፍሎበታል። ስለዚህ አላስተዋለም የተከፈለለትን። ሁለተኛ ወንድሙን ወስዶ ያሳሰረው ለትልቅ ነገር አይደለም፣ ለ1 ብር ነው፣ $1 ነው። ዛሬ እኔና እናንተ ወንድሞቻችንን የምናስረው በብዙ ነገር አይደለም። ሰላም አላለችኝም፣ ታምም ያልጠየቀችኝም፣ ታምም ያልጠየቀኝም፣ ለለቅሶዬ ለሐዘኔ አልመጣም። በቃ ይሄ ፓቲ የሆነ ነገር ትንንሽ ነገር we have to grow up ማደግ አለብን። አንዳንድ ጊዜ እኮ እንደዚህ ብሎ የሚሏችሁ እናንተ እነሱ መታመማቸውንም ሐዘን እንዳለባቸው እንኳን አልሰማችሁም። ሰምተሃል ወይ ብሎ መጀመሪያ አይጠየቅም እንዴ? ዛሬኛ በቤት ቸገርነው ምንድነው? ህፃናቶችን ማባበል። እውነቴን ነው የምላችሁ። እኔ መቼ ነው ከዚህ ነገር የምንወጣው እላለሁ። ይቀየማሉ። ስራ እንደሚበዛብኝ ያወቁ ሰዎች እንኳን ደውዬ እንደው እግዚአብሔር ያጽናችሁ ለማለት ስደውል በቃ እንደመጣ ይሄ ከዚህ ነገር ውስጥ መውጣት አለብን። በትንንሽ ነገር እርስ በርሳችን መተሳሰር የለብንም እና ለ1 ብር ነው ወስዶ ይሄን ሰው ያሰረው። ሌላው ደግሞ ምን ይላሉ? አኩርፈው በቃ እሷ ሰላም ስላላለችኝ ሁለተኛ እዛ ቤተ ክርስቲያን አልመጣም የሚሉ እኮ አሉ። ሌላ ቦታ ሄዳለሁ። እዛ ያለው ማን ነው? እዛም ያለው እኮ the same king አይደል? እዛም ሄደን መስዋዕት ለማቅረብ ብንሞክር የሚለን ምንድነው? መስዋዕትህን ለማቅረብ ከመምጣት በፊት ወንድምህ አንዳች ነገር ያለው ቢመስል ሂድና በመጀመሪያ ከርሱ ጋር አስተካክል። ከዛም በኋላ ና ሄድና የነበርክበት ቤተክርስቲያን የተጣላኸውን ሰው አስተካክልና ነው። እግዚአብሔር ማታለል አይቻልም። እና ማደግ አለብን። ይቅር ከማለት ይልቅ እየዞሩ ማማት፣ እንደዚህ ያደረገኝ እሱን ክፉ አድርጎ ራስን ጥሩ ለማድረግ ወይም ደግሞ በዚህ ስናይ በዚህ አሳብሮ መሄድ ግድ የለም ምናምን እያሉ ደግሞ ከላይ የሳቁ በውሸት በውስጥ ግን ደግሞ ቂም መያዝ፣ ይሄ ሁሉ እግዚአብሔር የማይወደው ነገር። ስለዚህ ወስዶ አሳስረው ይላል። ወስዶ ሲያሳስረው ያላወቀው ነገር ምንድነው? ሰውየው ብቻ አይደለም የታሰረው፣ አሳሪውም ራሱ ታስሯል። አሳሪው እንዴት ነው የታሰረው? ይሄ ያሰረው ሰውዬ ወንድሙን መጸለይ አይችልም፣ መስዋዕት ማቅረብ አይችልም። ምክንያቱም ሰማያት ተዘግተውበታል። ከሱ ጋር ስላልታረቅ ስላሳሰርከው እኔ ጸሎትህን አልሰማም፣ እጅህን አታንሳ፣ አምልኮህን አልቀበልም። ወንድሙን የሚጠላ በጨለማ ውስጥ ነው ያለው። በጨለማ ውስጥ ነው ያለው። ከጨለማ ውጣ።
የብዙ ሰዎች በረከት የተያዘው እዚህ ነው። በተለይ እኛ ኢትዮጵያኖችና ኤርትራኖች ጌታን በጣም እንወዳለን፣ ቃሉን እንወዳለን። አንድ ነገር አለ ከእግዚአብሔር መንግስት የሚያስቀረን ነገር ቢኖር የሚመስለኝ ሳስበው ይቅር አለ ማለት ነው። ልባችን በጣም ከባድ ነው። ይቅር ማለት አይችልም። ስለዚህ እሱን ሲያሳስር እሱን ማሳሰሩን ነው ያየው እንጂ ራሱ ታስሯል። እኛም ቢሆን ወንድሞቻችንን ቂም ስንይዝባቸው እግዚአብሔር በእኛ ላይ ቂም ይዛል። የንጉሡ ባሪያዎች ይህንን ሰሙና ሄደው ነገሩት። ሲነግሩት ንጉሡ ምን እንዳለ ታውቃላችሁ? አንደኛ ተቆጣ ይላል። ይቅር በማይሉ ሰዎች እግዚአብሔር ይቆጣል። እግዚአብሔር የተቆጣው ሰው ማን ነው ብትሉ ይቅር የማይል ሰው ነው። ሁለተኛ ደግሞ ምን አለው? አንተ ክፉ ባሪያ አለው። ይቅር የማይሉ ሰዎች ሁሉ ስማቸው በእግዚአብሔር ዘንድ ክፉ ነው። ክፉ ባሪያ ነው የሚባሉት። ሶስተኛ ወስዶ ለሚያሰቃዩት አሳልፈው ሰጠው ይላል። ብዙ ሰዎች በስቃይ ውስጥ ይኖራሉ። አንድ ጊዜ ትዝ ይለኛል፣ ካሁን በፊትም ተናግሬዋለሁ። ከፓስተር ቶሎሳ ጋር ለአንድ ሴትዮ ስንጸልይ ምን አሉ? 7 ዓመቴ ነው ይጸልይልኛል፣ ሐኪምም አላወቀልኝም። በቃ ከዚህ በሽታ በፍጹም ልፈወስ አልቻልኩም አሉ። በኋላ እሺ ብለን ስንጸልይ እሱ ቆይ ያለ መቼም ነቢይ ስለሆነ ጌታ ተናገረው። እርሶ ይቅር ያላሉት ሰው አለ አላቸው። አንገታቸውን አቀረቀሩና ቀና ብለው አሁን አሉ ይቅር ይበሉት። አይ አንድ 20 ደቂቃ ስለሱ የሚሆን ነገር ነው። እንደ ልጅ አሳድጌው እንዲህ አድርጌለት በድሎኛል። ጥሩ በድሎታል። ነገር ግን እግዚአብሔር ደግሞ የሚጠይቀው እግዚአብሔር በክርስቶስ ይቅር እንዳላችሁ ይቅር ተባባሉ ነው ያለው። እኛ በብዙ በደል ይቅር ተባልን፣ እርሶ ደግሞ በብዙ በደል በተበደሉት በደል ይቅር ማለት አለበት ሲላቸው እንደገና መሬቱን አቀርቅረው አዩና ቀና ብለው እሱን ይቅር ማለት አይሆንልኝም አሉ። በቃ ና እንሂድኛ እንጸልይም ብለን ተነስተን ሄድን። ሴትዮዋ በራሳቸው በበሽታቸው ላይ ፈረዱ። አንዳንዶቹ ለምን ሲኦል እንኳን ለምን አንገባም ይላል እያለ በጣም ክፉ ነው። ቀላል ነገር አይደለም። ስለዚህ ጌታ ኢየሱስ ክርስቶስ እናንተን የገዛው በብርና በወርቅ አይደለም። ከእናንተ እያንዳንዱ ወንድሙን ከልቡ ይቅር ካላለ እንዲሁ ደግሞ የሰማያት አባቴ ያደርግባቸዋል ሲል ይህ የተናገረው ጌታ የተናገረው ምሳሌ ብቻ አይደለም። በጨረሻ ማሳረጊያውን ስትመለከቱ ከእናንተ እያንዳንዳችሁ ወንድሙን ከልቡ ይቅር ካላለ የሰማይ አባቴ እንዲሁ ያደርግባቸዋል። ምንድነው የሚያደርግባቸዋል? ይቆጣቸዋል፣ ክፉ ይላቸዋል፣ ለሚያሰቃይ ያሳልፈው ይሰጣቸዋል። ስለዚህ ቀላል አይደለም። ይቅር አለ ማለት ከባድ ነገር ነው። በእግዚአብሔር መንግሥት ውስጥ የሚኖሩ ሰዎች ሁሉ ምርጫ የላቸውም። ወንድሙን የሚጠላ የዘላለምን ሕይወት አይወርስም ይላል። የዘላለምን ሕይወት ይሄኛውን ቃል በደንብ አንባችሁ ታውቃላችሁ። እና ስለዚህ ከዘላለም ሕይወት ከምንቀር እግዚአብሔር ከሚቆጣን ሰማያት በላችን ላይ ከሚዘጉ ፊቱን ከሚሰውርብን ከእግዚአብሔር ጋር ከምንጣላ ሰውየውን ይሻላል። ሴትዮዋን ይቅር ብንል ይሻላል። ሰዎቹን ይቅር ብንላቸው ይሻላል። ምክንያቱም በጣም የሚጎዳ ነገር ስለሆነ በወንድሞቻቸው የተጎዱ እንዴት ይቅር ማለት ይችላሉ የሚለውን እናገርና ጨርሳለሁ።
ይቅርታ መስጠትና መቀበል ቀላል ነገር ነው ማለት አይደለም። እኔ ያለፍኩበት ነገር ስለሆነ አውቀዋለሁ። አያችሁ፣ ሰዎች ሲበድሏችሁ ያንን በደል ታወጣላችሁ፣ ታወርዳላችሁ። በምኝታችሁ የተገለባበጣችሁ ስኑ የምታወጡት የምታወርዱት። ያን ጊዜ ወደ ገባ ዘሩ መራራ ስር ይሆናል፣ ወደ ውስጥ ይገባል፣ የማይነቀል ይሆናል። ትንሹ ነገር እንኳን ትልቅ ይሆናል። ምክንያቱም በውስጣችን ስናወጣው ስናወርዳው በጣም እንትን ይሆናል። ስለዚህ እንቀል ብንለው አይነቀልም። እሺ ብሎ ይቅር ባንል ግን በጣም እንጎዳለን። ምክንያቱም በውስጣችን መራራ ስር እየጨመረ ሲል መራራ እንሆናለን። ሰው ማመን ያቅተናል። ሰው ሁሉ እንደዛ ይመስለናል። ሌላው ደግሞ ወንድሙን የማይወድ በሞት ይኖራል የሚለው ቃል ወንድሙን የሚጠላ ነፍሰ ገዳይ ነው። ነፍሰ ገዳይ የሆነው ሁሉ የዘላለም ሕይወት የለውም። በአንደኛ ዮሐንስ ምዕራፍ 3 ቁጥር 15 ላይ ቀላል አይደለም። ግን አንድ የሚሰራ ነገር አለ። የሚሰራ ነገር ምን እንደሆነ ታውቃላችሁ? በእግዚአብሔር ፍቅር ተሞልቶ መመላለስ። ሮሜ የምንችለው እኛ አይደለንም። የክርስቶስ ሕይወት የሚኖረው ራሱ ነው በእኛ ውስጥ። እኛ እኮ ደካሞች ነን፣ አንችልም። በመንፈስ እንጂ በኃይልና በብርታት አይደለም ማለት። ሰዎች በእግዚአብሔር መንፈስ ሲሞሉ ምንድነው የሚሉት? ለማያውቁት አገር ለማያውቁት ሕዝብ እንኳን ናፍቆት ያድርባቸዋል። ለዚህ ነው ሚሽነሪዎች ብድግ ብለው ወደ ቻይና፣ ወደ ህንድ፣ ወደ አፍሪካ ምንም ወደ ሌለበት ስፍራ የሚሄዱት። ውስጣቸው የእግዚአብሔር ፍቅር እየተከታተለ። ሚሽነሪዎችን በታያቸው አኗኗራቸው ምንም የማይረሳኝ ብዙ ጊዜ የማነሳት ሃይኮታ ያየኋት። ሃይኮታ ቢባል ቦታ ኤርትራ ውስጥ ነው እና ታማለችና አምጣት ብለው ይዘውኝ ሄዱ። ላኩኝና ይዣት ልመጣ ሄድኩ። እዛ መጀመሪያ እሷ አውሮፕላን ውስጥ በግድ ነው የገባችው። አልሄድም እያለች እንደምንም ብለው እዛ አስገቧት። ይዣት ሲሄድ የ30 ደቂቃ ፍላይት ነው። ይዣት ሲሄድ እንደዚህ ትንሽ ሲንደቃነቅ ወደ ላይ የምታስመልሰው ምንድነው? ደም ነው። እንዴት አወቅ ብትሉኝ የሚታይ ነበር፣ እንትኑ ትራንስፓረንት ነው። በዛ ውስጥ ግን ምን ትለኝ ነበረ? ጂሰስ ላቭስ ዩ ምናምን እያለ ታወራለች። እኔ ደግሞ እቺ ሴትዮ መንገድ ላይ እንዳትሞትብኝ ብዬ ግድ የለም እዛ ስንደርስ ትነግርኛለሽ እላታለሁ። እዛ ስደርስ አምቡላንስ ይጠብቀናል፣ አምቡላንስ ይጠብቀኛል። አንተም አሁን ስማ ትለኛለች። በተናገረች ቁጥር ግን ወደ ላይ የሚላት ደም ነው። የሚገርም ነው። እቺ ሴት አሮጊት አይደለችም፣ በጣም ወጣት ናት፣ የምታምር ናት። ከዚህ በገዛ ፈቃድ ነው ሄደችው። የሄደችበት ቦታ የሃይኮታ የሚባለው በዛን ጊዜ አሁኑን አላቅም፣ መብራት የሌለው ጥሩ ውሃ የማይገኝበት በጣም ሞቃት ስፍራ ነው። ምንድነው እቺን ቆንጆ አሜሪካዊት ወጣት እዛ ድረስ ምን ብታገኝ ነው? ያ ነገር ያ ጥያቄ ውስጥ ገብቶ ብዙ ጊዜ ተመላለሰ። ይቅር በላቸው። ምናልባት እሱ ኢየሱስ ነው ብላችሁ ታስቡ ይሆናል። ነገር ግን እስጢፋኖስ ደግሞ እየተደበደበ ድንጋይ አይኑ ላይ እየወደቀ ግንባሩ ላይ እየወደቀ ደም በደም ሆኖ የተናገረው ነገር ይሄን ነው። አባት ሆይ ይሄን ኃጢአት አትቁጠርባቸው። ምክንያቱም በይቅርታ መንፈስ ተሞልቶ ነው የሚመላለሰው። እንዴት ይቻላል? የማይቻል ነገር እግዚአብሔር አይጠይቅም። ካም በፊት መስክሬላችኋለሁ። መጀመሪያ የተማርኩት ትምህርት ይሄንን ነው። መጽሐፍ ቅዱስ ለመጀመሪያ ጊዜ ሳነብ ጠላትህን ውደድ የሚል አነበብኩኝ። ጠላቴን እንዴት እወዳለሁ? በጣም አዲስ ነገር ሆነብኝና ክርስትና ማለት እንዴ ነው? በቃ ከዛሬ ጀምሮ እኔ ክርስቲያን አይደለሁም ማለት። በጣም የበደለኝ ሰው ስለነበረ ምንም ሳላረገው በቤተሰቤና በህይወቴ የመጣ
በደርግ ጊዜ ነው። እኔ ከሌን ውደድ ነው የምትለኝ ጌታ? እኔ እንኳን ወዳው ልውደድ ልቤ መቼ እሺ ይለዋል? ልቤ እንዴት እሺ ይለዋል? ይሄ በቃ የማይቻል ነገር ነው። ክርስትና አይቻልም የሚባለው ለካ እውነት ነው ብዬ አመንኩኝ። ከዛሬ ጀምሮ ክርስቲያን አይደለሁም ብዬ ወስኜ መጽሐፍ ቅዱስን ወደዛ ጥዬ ከዛ በማግስቱ ይሁን በሁለተኛው ቀን አላቅም አውሮፕላን ለመብረር ሲሄድ የሱ አውሮፕላንና የኔ አውሮፕላን ጎን ለጎን ነው የቆሙት። ፕሪፍላይት የሚባል ነገር አለ። ቤንዚን መሙላቱን ጎማውን ምኑን ለማየት እንደዚህ ሲዞር ልክ ሳየው ድሮ ሳየው በቃ ውስጤ በጣም በንዴት በቃ ይሞላል ነው፣ ግን በገለው ደስ ይለኛል። አሁን ግን ሳየው በቃ ምን ያሳየኛል በመንፈስ የምትታረድ በግ አንገቷን ታስራ ቢለያዘ ሰው ይዞ ቆሞ እንደዛ አይነት ሆኖ ሰውየው ይታየኛል። ከዛ ሄጄ ምን እለዋለሁኝ? ስሙን ጠርቼ እግዚአብሔር ይወድሃል፣ ይሄ ዓለም ምንም አያረግም ምንም ይምለው ምንም አላውቅም፣ ግን እንባዬ እንደዚህ ይወርዳል። ከዛ በኋላ እሱ ደነገጠ። ከኔ የሚጠብቀው ይሄንን አይደለም። አንድ ቀን ይገለኛል፣ እንደውም ፊቱን እንጂ ጀርባውን አይሰጠኝም። እና አንተ እኮ ተለውጠሃል ምን ላድርግ አለኝ። ምን እንደሚያደርግም አላውቅም። እኔ አዲስ ክርስቲያን የምታረገውን ነገር የሚነግሩ ሰዎች ይዤ እመጣለሁ አልኩት። ከዛ ቤቴ ሄጄ ተመልሼ ተንበርክኬ ስጸልይ እምጸልየው ለሱ በእንባኑ ምጸልየው ያ ሰው ጌታን ተቀብሎ ሽማግሌን ደረጃ እስኪደርስ ድረስ እግዚአብሔር ለሱ አሽከር ነው ያርገኝ። መኪናም የለውም፣ በቃ ሾፌሩ አረገኝ። ስለዚህ ወገኖቼ በመንፈስ ካልሆነ በስተቀር የእግዚአብሔር ነገር ከባድ ነው፣ አይቻልም። በመንፈስ ካልሆነ እርሱ በእኛ ውስጥ ሰዎችን ይውደድ፣ ያን ጊዜ ነው ይቻል። ራሶቻችን ዝቅ አድርገን በጸሎት ላይ እንዳለን አንድ ጥያቄ ጠይቃለሁ። እኔ የዛሬው ቃል ልቤ ነክቶታል። በውስጤ የከበደብኝ ነገር አለ። ዛሬ ንስሐ ገብቼ መሄድ እፈልጋለሁ የምትሉ ብድግ ትላላችሁ። ተነሱ፣ ብድግ በሉ። ያው እግዚአብሔር ይባርካችሁ፣ እግዚአብሔር ይባርካችሁ፣ እግዚአብሔር ይባርካችሁ። እስራት ነው፣ ከእስራት ተፈቱ። መፈታት ነው። በይቅርታ መመላለስ በመፈታት መመላለስ ነው። ያ ብድግ በሉ። እሺ፣ እግዚአብሔር ይባርካችሁ። ጸልያለሁ። እንደዚህ በሉ። እግዚአብሔር ሆይ ስለተናገርከኝ አመሰግንሃለሁ። ጌታ ሆይ ስሙን እዛ ላይ አስቀምጡና ይቅር ብያለሁ፣ በደልንም አልቆጥርም። አንተ ይቅር እንዳልከኝ እኔም ከዛሬ ጀምሮ የይቅርታ መንፈስ አፍስስልኝ። ሰውን ሁሉ የምወድበትን መንፈስ ስጠኝ፣ በኢየሱስ ክርስቶስ ስም አሜን። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ሕይወቴን ለጌታ ለኢየሱስ መስጠት ፈልጋለሁ የሚል ሰው አለ? እጁን ያሳየኝ። ጸልያለሁ። እጃችሁን አሳዩ። እዛው ባላችሁበት ስፍራ ጸልይላችኋለሁ። ሕይወቴን ለኢየሱስ መስጠት ፈልጋለሁ የሚል ሰው አለ? አለ? እሺ፣ ሁላችንም እንቆማለን። እጆቻችንን አንስተን በቃል ብራኬ ስብሰባችንን እንጨርሳለን። እግዚአብሔር ይባርካችሁ፣ ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ፣ ይራራላችሁ። እግዚአብሔር ፊቱን ወደ እናንተ ያንሳ፣ ሰላምንም ይስጣችሁ። በስመ አብ በስመ ወልድ በስመ መንፈስ ቅዱስ አንድ አምላክ። ሕዝቡም አለ በጌታ ሰላም እንሄዳለን። ሁለት ሰው ሰላም ብለን እንሄዳለን።